ይቺ አትሌት ገለቴ ቡርቃ ነው የምትባለው። ምን ገጠማት? በምን አይነት ሁኔታ ነው ንብረቶቿ ሁሉ ሊወድሙ የቻሉት ወይ ደግሞ ሊሸጡ የቻሉት? እንዴት ዋላችሁ? ጠበቃና የህግ አማካሪ ፊናን ግርማ ነኝ። ያው አሳዛኝ ዜና ነው እየሰማን ያለነው። እንግዲህ ምንድነው ከጋብቻ በፊትም ሆነ በጋብቻ ውስጥ ያገኘቻቸውን ቤቶችና መኪናዎች ገንዘብ ሳይቀር እንዳለ ወድመውባታል፣ ተሽጠዋል። በመኪናና ቤቶች ተሽጠዋል። እና ከሽያጩ ደግሞ ያው የትዳር ጥቅም እንደሆነ ነው ፍርድ ቤቶች የወሰዱት። እስከ 7 ዓመት ድረስ ተከራክሬ ሰበር ደርሻለሁ ነው እያለች ያለችው። እንግዲህ ምንድነው የገለቴ ትልቁ ችግር እንግዲህ ምንድነው ከጋብቻ በፊት ያለው ንብረት የግሏ እንደሆነ ግልጽ ነው። ከጋብቻ በኋላ አብሮ ያፈሩት ከሆነ ደግሞ ያው የጋራቸው ነው። ነገር ግን በልዩ ሁኔታ እንግዲህ ሽልማት የጋራ ነው የግል ነው የሚለው እንዳለ ሆኖ ነገር ግን እሷ የግሌንም የጋራዬንም ጠቅላላ ንብረቴን እንደፈለክ አድርገህ ሽጠው፣ አስተዳድረው፣ ለውጠው፣ ስጦታ ስጥ ብላ ጠቅላላ ውክልና ሰጥታዋለች። እና ጠቅላላ ውክልና የመስጠት መዘዙ ነው እንግዲህ እዚህ ጋር የአትሌት ገለቴ ጋር የምናየው ማለት ነው። እሷ ጠቅላላ ውክልና እንዲሸጥ እንዲለውጥ ስለሰጠችው ከጋብቻ በፊት ያገኘችውን ሽልማት ሳይቀር እናትየው ውስጥ እንዲኖሩ የሰጠቻቸውን ኢቭን በእናቱ ስም አስተላልፏል፣ በሽያጭ ማለት ነው። እንግዲህ እንዲሸጥ ስላለችው ዞሮ ዞሮ ምንድነው እንግዲህ እነኚህ ውሎች የሚፈርሱበት ሁኔታዎች ይኖራሉ። እኔ ፍላጎት ሳይኖረኝ ነው ይሄ ሁሉን ሽያጭ የተደረገው ብላ ውሎቹ እንዲፈርሱ ያው እንደሞከረች ተስፋ አደርጋለሁ። እንግዲህ እንዳልተሳካ ነው እየነገረችን ያለው። ዞሮ ዞሮ ከሰበር በኋላ የፌዴሬሽን ምክር ቤት ጠበቆች እንደሚሞክሩላት ተስፋ አደርጋለሁ። በተረፈ ግን ምንድነው ይሄ ሁሉ ትልቁ ችግር የፈጠረው ሙሉ ውክልና እንዲሸጥ እንዲለውጥ የሰጠናቸው ሰዎች እንዲሸጡ እንዲለውጡ ንብረቶቻችንን ሙሉ ውክልና የሰጠናቸው ሰዎች ምን እንዳደረጉ እንደሆነ መከታተል ይኖርብናል። ባንሰጥ ጥሩ ነው። ሙሉ ውክልና ባንሰጥ ጥሩ ነው። ከሰጠን ግን ምን እያደረጉ እንደሆነ ምን እየተካሄደ እንደሆነ ንብረታችንን መከታተል ያስፈልገናል ማለት ነው። በየዋህነት ሙሉ በሙሉ አንድ ሰው ላይ ይሄን የሚያክል ንብረት ይሄን ሁሉ ንብረት መስጠት እንግዲህ በባዶ መቅረት ነው የሚሆነው። ህጉ እንግዲህ ፍርድ ቤቶቹ ህጉ የሚለውን ነው የሚያደርጉት። በሙሉ ውክልና ሽጠዋል። እነኚህ የተሸጡት ንብረቶች ከፍላጎቴ ውጪ ነው እኔ አልፈልኩም ብላ እንግዲህ እንደተከራከረች ተስፋ አደርጋለሁ። ግን ሙሉ ውክልና ስለሰጠሽው ፍላጎትሽን እዛ ላይ ገልጸሽዋል በሚል ነው ውድቅ የተደረገባት የሚል እምነት ነው ያለኝ እንግዲህ ከህግ አንጻር ስመለከተው። ስለዚህ ይሄ በጣም ትልቅ ትምህርት ነው የሚሆነን። በተለይ ሙሉ ውክልና ለባል ወይ ለሚስት ሰጣችሁ የተኛችሁ ሰዎች ማንቂያ ደውል ይሆንላቸዋል ማለት ነው። ስለዚህ ገለቴ ቡርቃ ደግሞ ሌላው ምንድነው ለግድያ ነው የምፈለገው እያስፈራራኝ ነው እያለች ነው። ከሞተች በኋላ ከዚህም ከዛም ጩኸት እንዳይበረታ ካሁኑ የሚመለከታቸው አካላት ይሄን ዛቻ የግድያ ዛቻ እንዲቆምላት እና የዛተው ሰውም ደግሞ በወንጀል እንዲጠየቅ እንዲያደርግ እንጠይቃለን ማለት ነው። ይሄን ለማለት ነው። አመሰግናለሁ። ደህና ዋሉ።